ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ የተመሰገነ ይሁን። ዛሬ በጣም ደስ የሚል ዜና ነው ይዤላችሁ የመጣሁት ቤተሰብ። እስካሁን ስንላቸው የነበሩት ሙሉ በሙሉ እነ አብርሽ ላይ እነ ሄርሜላ ላይ ሲሰሩ የነበሩ ሴራዎች በሙሉ ከሽፈዋል። ማን አዘጋጅ እንደሆነ ግልጽ ነው። በነ ኤፍሬም ሲዘጋጅ የኖረው ማለት ይቻላል። በጣም ብዙ ጊዜ ተሞክሮ በጣም ብዙ ጊዜ ብዙ ነገሮች ተፈጥረው ነበር። ነገር ግን የአሁኑ ደግሞ በጣም በባሰ ሁኔታ ነበር ያመጡት። ቢያንስ እስካሁን እንኳን ራሳቸውን ችለው ነበር ቤተሰብ እንደዚህ ሆነ፣ እንደዚህ ያደረጋችሁ፣ እንደዚህ ተፈጠረ ሲሉ የነበሩት ነገር ግን አሁን ምንም የማያውቀውን ሕፃኑን ጨምረው በቃ በሱ በጣም ብዙ ድራማዎችን ሰርተዋል። የሩታ አስተሳሰብ ነው ይሄ እንግዲህ በቃ ምንም ሊል አይችልም። እሷ ሴራ ከማሰብ መቼም የማትቆጠር እና ቤተሰብ በዚህ ልክ ሙሉ ሴራዎቹንም ስታዘጋጅ ነበር። በስተመጨረሻ ግን ሴራው ከሽፏል። ሁሉንም ነገር ታውቃላችሁ። ሰሞኑን ቪዲዮ ሰርች የላችሁ ነበር እና ልጁን እራሷ ደብቀው እንደሆነም እየነገርኳችሁ ነበር ቤተሰብ። ይሄ ልጅ አልጠፋም፣ ማንም አልወሰደውም። ምክንያቱም እነዚህ ሰዎች በራሳቸውን የተገናኙት ከበፊት ነው። በቃ ሄርሜላ እና አብርሽ አሁን አይደለም የተገናኙት። እነሱ ደግሞ አንድ ላይ ለመሆን የእሷን ፍቃድም አልጠየቁም። ማንም ምንም አያስፈልጋቸውም። ፍቅር ነው ያገናኛቸው። ከዚህ በኋላም በዛን መልኩ ነው የሚኖሩት። እሷ ግን አልገባትም። በልጅ አሳብቤ ነገሮችን እንደዚህ እንትን እላለሁ ብላ ነበር። ነገር ግን አይደለም። ልጁን ሲጀምር የትም አልጠፋም። አሁንም አክስቴ ጋር ነበር ምናምን አይደለም። ቤተሰብ ሲጀምር ይሄ ልጅ የትም አልሄደም። ሲጀመር ይህንን ሴራ ሆን ብለው አቅደውበት፣ ኤፍሬምም የራሱ የሆነ አላማ አለው፣ እሷም ደግሞ የራሷ የሆነ አላማ አላት። ግልጽ ነው። ኤፍሬም ቢሆንለትና ቢሳካለት ሄርሜላን የግሉ ማድረግ ይፈልጋል። ነገር ግን ደግሞ ሄርሜላ አትፈልገውም። ይሄ ነው ሚስጥሩ ቤተሰብ። ሩታም ደግሞ ግልጽ ነው። ምንም የልጁ አባትም ቢሆን እሱ እንደማይፈልጋት አስረግጦ ነግሯታል። በጣም በተደጋጋሚ እሱ የሚፈልገው ሄርሜላን እንደሆነ በጣም በተደጋጋሚ ጊዜ ነግሯታል ቤተሰብ። ነገር ግን እውነታውን ልትቀበል አልቻለችም። ለዛ ነው ጭራሽ ምንም በማያውቀው ሕፃን ልጅ እንደዚህ ሆኖ ልጄን ወሰዳችሁብኝ፣ አገታችሁብኝ፣ የውሸት እንባ። ይህን ያህል ሰው ማስመሰል ይችላል እንዴ? በዚህ ልክ የውሸት ነገሮችን እንትን እያለች ሰውን ለማሳመን በዚህ ልክ ርቀት ተጓዘች። ከዛም በስተመጨረሻ ግን ሁሉም ሰው የእሷን ሴራ የእሷን ተንኮል ስላወቀ ስለተገነዘበ ምንም ነገር እንደማይፈጠር ሲገባት ቤተሰብ አክስቴ ጋር ነበር ብላ ልጁን ይዛ መጣች። አይደለም በቃ ይሄ እንደዚህ አይደለም። ከዚህ በላይ ይበቃሻል እንዴ! ምንድን ነው? በግድ እኮ እንደዚህ ሆኖም ኤፍሬምም እኮ የራሱን መንገድ እንትን እያለ እንደማይሆንም እያወቀ ነው። ስለዚህ አንቺም ይበቃሻል፣ እንደማይሆን ታውቂያለሽ። አብርሽ እሺ ቢመለስ ከዚህ በኋላ ሲጀምር እንዴት ነው ከኔ ጋር ይሆናል ብለሽ የምታስቢው እንዴ? እንደዚህ በልመና በእንትን አይሆንም እኮ ፍቅር እንደዚህ አይደለም። ስለዚህ ይበቃሻል። ከዚህ በላይ እነሱም የራሳቸውን ህይወት እንዲኖሩ ታያቸው። አንቺም ልጅሽን አሳድጊ፣ በቃ ልጅሽን አሳድጊ፣ የራስሽን ኑሮ ኑሪ። ነገር ግን ከነሱ ህይወት ውጪ። በጣም ያስጠላል። ከዚህ በላይ ራስን ማቅለል ነው የሚሆነው። ወንድን ልጅ በዚህ ልክ መለማመጥ፣ አብሶም ደግሞ እንደማይፈልግሽ እያወቅሽ ከሴራ ላይ ሴራ ከሴራ ላይ ሴራ እየደራረብሽ ራስሽን ታወርጃለሽ። ራስሽን በሰው ዘንድ እንድትጠይ ታደርጊያለሽ። አብርሽን ቢሆን ከዚህ በላይ እንዲጠላሽ ነው የምታደርጊው እንጂ እንደዚህ ስላደረግሽ ነገሮች ይስተካከላሉ ኦር አብርሽ ወደ አንቺ ይመለሳል ማለት አይደለም። አርፈሽ ልጅሽን ብታሳድጊና እነሱም የራሳቸውን ህይወት ይኑሩ።